ሰላም ሰላም እንዴት ናችሁ? ፋሚሊ ደህና ናችሁ? እንግዲህ ሞዴል እንዴት አያችኋት? ሞዴል ከካምፓታ የመጣች ቆንጂዬ የወጣች ቆንጂዬ ልጅ ነች። እንግዲህ በህፃነት ገና በህፃነት በዚህ ትኩረት ከለሯበት በዚህ ትኩረት አስቡት እንግዲህ ፈገግታዋን አስደምመዋለች ህዝቡን እና በጣም ደስ የምትል ልጅ የሞዴል ሀረካት አካሄዷ ምናምን እዚህ ጋር የምታሳየው ነገር ዋው በጣም ነው የወደድኩት። በተለይ እዚህ ጋር ደጋግሜ ነው ያየሁት። እስቲ እዚህ ጋር ደጋግሞ ያላየ ሰው አለ? ያላየ ሰው አለ? ቅጠል አቀጣጠፏ እንደዚህ ቀና ስትል ስትጓዝ ምናምን እያንዳንዷ ሀክት እዚህ ጋር ስትስቅ እጇን በፀጉሯ ላይ ስታነሳ ምናምን ደጋግሜ ነው ያየሁት። በቃ ደጋግሜ እንዴት እንደወደድኳት ማለት ነው። እንደዚህ አይነት ነገሮች ልጆችን የሚያመጣ ሰው ኔቨር በጣም ወድጃቸዋለሁ ማለት ነው። ይቺ ልጅ ግን ነገ ጠዋት ሀገር ተረካቢ ነች። የሀገር ልጅ ነች፣ የህዝብ ልጅ ነች። ሰው ወደ ተሻለ ነገር አንጥተዋል። ትላልቅ ሚዲያዎች የሆነ ነገር ቢያደርጉላትና ብትማር የተሻለ ቦታ ላይ ብትማር ትልቅ ደረጃ ላይ የምትደርስ ልጅ ነች። እኔ ቪዲዮዋን ሳየው እየተገረምኩ ነው ያየሁት። ኢቭን እንዴት ሰው ልጅቱ እንዴት ሊቀርጻት ተነሳሳ ይችል ልጅ ነው ያልኩት። እንዴት ከዛ ሁሉ ሰው ውስጥ ማለት ነው። እና አካሄዷ አረማመዷ ምናምን በጣም ነው የሚስበው። እናት አባቷን ወንድሞቿን የምትጦር ልጅ ነች። እና ለሀገር ልጅ የምትሆን ነች። እና የሀገር ሞዴል ማለት ቀላል አይደለም። እና ወደ አዲስ አበባ መጣ ትላልቅ ሚዲያዎች አቅርበዋት ትላልቅ ማስታወቂያ ቢያሰሯት ድርጅቶች ቢያሰሯት ነገ ጠዋት ትለወጣለች። ደግሞ እናግባት ቀለበት እናድርግ የሆነ ቲሸርት በፎቶ ሲያነስ እንትን ሲሉ ቤታየም እየወቀሰች ነበረና እዛ ላይ ደግሞ የሆነ ነገር ልበል አንድ ነገር ስታዩ የኢትዮጵያ ወንዶች ማለት ነው ሰፍ አትበሉ እንዴ ሰከን በሉ እንጂ ይቺ ልጅ እኮ ገና ብዙ ነገር ሰርታ የምትለወጥ ልጅ ነች። እናንተ ገና ይቺ ልጅ ብቅ ስትል ቲሸርት በፎቶ ማሰራት ቀለበት ለማሰር መሮጥ እንዴ ከእሷ ጋር ፎቶ ለመለጣጠፍ ገና ህፃን ነች። ሚዲያው ላይ ያለው ይበቃችኋል። ገና ይቺ የገጠር ልጅ ነች። በገጠራማው የኖረች ነች። መፈር አለ ኢትዮጵያዊነት ባህሪ ያለ እንደዚህ አይነት ነገሮችን ስላለመደች ቢያንስ ይህን ነገር እንኳን ሶሻል ሚዲያ ላይ የምታራግቡትን ነገር እንኳን ተውላት። የምሬን ነው። ነገ ጠዋት ታፍርበታለች። እሷ አልሰራችውም ግን ታፍርበታለች ስታየው ማለት ነው። ምናልባት ተሳክቶላት ወደ ከተማው ከመጣች እና ወደ አዲስ አበባ መጥታ ካየችው ያን ነገር ማህበረሰቡ ምን ይለኛል የሚለውን አይነት ነገር ትሳቀቃለች። አንዳንድ ሰዎች የምታደርጉትን ነገር ወጣቶች በተለይ ወንዶች ወጣቶች ኢትዮጵያ ወንዶች ጠንቀቅ በሉ። ጤቤሳ ጤቤሳ ያክላል ነው ያለችው ቤታዮ። ቤታዮ የምትናገረው ነገር እኮ ትክክል ነች። የምሬን ነው። እንዴ ይቺ ልጅ እኮ መስራት አለባት እንጂ አሁን እኮ ገና የፍቅር ጊዜ የምትልበት የምትዘጋጅበት ጊዜ አይደለም። ሰከን በሉ። አንድ ቆንጆ ስታዩ የሆነ ነገር ስታዩ ሰፍ አትበሉ። በቃ ሴቶችም እንደዛ ወንዶችም እንደዛ ሴቶችም ላይ ወንዶች ላይ ጥፋት ብቻ አይደለም እያልኩት ያሉት ሴቶች ላይም ጥፋት አለ። ሴቶችም የሆነ ወንድ የሚያምር ሰው ምናምን ግርማ ሞገስ ምናምን ሲሆን ሰፍ የሚሉት ነገር አለ። እረፉ ተጠንቀቁ። የሰው ባል ላይና የሰው ልጅ ላይ የሰው ሚስት አትንጠልጠሉ። ወንዶችም ሴቶችም ሰዎች ቆም ብላችሁ አስቡ። ይቺ ልጅ ነገ ጠዋት ተምራ ሀገሯን የምትረከብ የምታስተዳድር ልጅ ነች። በጣም እኔ ሰው ሰልጥኖ ነው እንደዚህ አይነት ነገር እንትኑን ማምጣት የሚችለው። እሷ በትንሽ ከተማ ላይ እየኖረች ምንም ሳትሰለጥን ይሄንን እንትን ማምጣት ቀላል አይደለምና እኔ ስትራመድ እያንዳንዱ ሳያት ዋው ብትሰለጥን ደግሞ ምን ያክል ትሄድ ነው ያልኩት። ብትሰለጥን ደግሞ ምን ያህል ትጓዝ ምን ያህል እጥፍ ታደርገው ይሆን ነው ያልኩት። በቃ እና ቪዲዮዋን ደጋግሜ አይቼዋለሁ።
አንዳንድ ባለሀብቶች መጣችሁ ትምህርቷን እንድትማር የተሻለ ቦታ ላይ መጣ ትምህርቷን እንድትማር ብታደርጓት ደስ ይላል። የሆነ ነገር ሲገኝ ትብብራችሁን ብታሳዩ ደስ ይላል። አዎ ትብብር አለ፣ በጣም ደስ ይላል፣ ትተባበራላችሁ። ግን ደግሞ እዚች ላይ ጠንከር ያለ ነገር ብታደርጉ ደስ ይላል። ለበለጠ ልጅቷን ካሜራማኑን በጣም አድንቄዋለሁ። እንዴት እንዳመጣት እንዴት እንዳነሳት ከዛ ሁሉ ሰው ውስጥ በጣም አድንቄዋለሁ ካሜራማኗን። ሰው ደግሞ እዚህ ቦታ ደግሞ መታ የተሻለ ነገር ላይ ደርሳ እሷም ያን ሰውዬ አመስግና ቤተሰቦቿን ረድታ የቤተሰቦቿን ምስጋና አይተን ብዬ ነው እንትን የምለው። እና ለማንኛውም ኢትዮጵያ ወንዶች አትሩጡ እሺ፣ ሰከን በሉ። አንድ ነገር ስታዩ አትስገበገቡ። ሴቶችም እንደዛው ሁላችሁም ማለት ነው። መስገብገቡ ጥሩ አይደለም። ምርጥዬ ቆንጆዬ ሞዴል ተንከባክበን የተሻለ ቦታ ላይ እንድትደርስ ማድረግ እንጂ ነይ ተብሎ መኮርኮም አይደለምና፣ ስለዚህ ሰከን በሉ። በሷ ቲሸርት ማሰራት፣ በሷ ቀለበት ተንበርክኮ የአይኤልን ያቀናበራችሁ አታሸማቋት። የምሬን ነው። አሁን ስለማታየው ይሄኔ ልታየውም ትችላለች፣ ይሄኔ ትሸማቀቃለች። ስለዚህ ሰው ምን ይለኛል እኛ እንደምናፍረው እሷም ታፍራለች። እና ኢትዮጵያዊነታችን ነው፣ ሴትነታችን ነው ግዴታ። ጥያቄ ስላለብን ለራሳችን እንደዛ አታድርጉ። የምሬን ነው። ገና ህፃን ልጅ ነች። ይሄን ነገር አደረጋችሁ ማለት አእምሮዋ ላይ እየጻፋችሁባት ነው። ስለዚህ እሷን ያበረታታችኋት መስላችሁ ውድቀቷ ላይ እንዳትጥሏት። እንደዚህ አይነት ነገሮች ለወጣት አታሳዩ። ገና ልጅ ነች፣ ትማርበት፣ ትስራ፣ ትጠንክር። ሶ ሰከን ብለን እናስብ እላለሁ። ለዛሬ እዚህ ላይ ይበቃናል። ይሄን ካልኳችሁ ቪዲዮአችን ዛሬ ይበቃናል። ቪዲዮአችን ከወደዳችሁት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ያደርጋችሁ ቤታችንን ጎብኙ ትላለሁ። ባይ ባይ።